ዝነኛው የእግር ኳስ ተጫዋች ኔይማር በ33 ዓመቱ አያት ሊሆን ነው። ኔይማር ጁኒየር ልጁ ኔይማሪኒዮ ጁኒየር የሚባል ሲሆን በ18 ዓመቱ ነበረ ልጁን የወለደው ኔይማር። እናም በአሁኑ ሰዓት የኔይማር ልጅ 15ኛ ዓመቱ ላይ ይገኛል። እሺ ቪዲዮ እንዳያችሁት ነው የሲዲሲ ስፖርት ጋዜጠኛ ሶፎንያስ እንዲሁ ነው ይሄን ቪዲዮ የሰራው። በጣም የሚገርመው ነገር ኔይማር ጁኒየር ደ ሲልቫ ያለው 3 ልጆች ብቻ ናቸው። እነሱም አንድ ወንድ ልጅ ዳ ሲልቫ ሳንቶስ የሚባለው ዳ ሲልቫ ሳንቶስ መሰለኛ ባልሳሳት ስሙ እንደዛ ነው። ዳ ሲልቫ ሳንቶስ የሚባለው እሱ ነው። 12 ዓመት ልጅ ነው። ጸጉሩ ብሎንድ ነው፣ ሁሉም ሰው የሚያውቀው ነው። አሁን ካሁኑ ፍቅረኛው ደግሞ ካሁኑ ፍቅረኛው 2 ልጆች አሉ፣ 2 ሴት ልጆች አሉት። ይሄ ምንም ግልጽ ነው፣ ሁሉም ሰው የሚያውቀው ነገር ነው። ግን ሶፎንያስ ከየት እንዳመጣው አይታወቅም። ኔይማር ጁኒየር ልጅ ኔይማር ጁኒየርን አያት ሊያደርገው ነው እያለ ቪዲዮ እየሰራ ነው። ከቅርብ ጊዜ ወዲህ በደንብ የሚታይ ነገር ነው። ኢትዮጵያ ስፖርት ጋዜጠኞች ወዴት እየሄዱ እንደሆነም አይታወቅም። መዘጋጀት አይፈልጉም፣ ዝግጅት አያደርጉም። ዝግጅት ማድረግ ብቻ አይደለም ከአድማጮቹ ጋር ራሱ ያላቸው ነገር በደንብ ደስ የማይል ነገር ነው። ይሄን ደግሞ ሁሉም ሰው ሊያወራው የሚችለው ነገር ነው እና ይሄን ቪዲዮ ሲሰራ አንድ ጋዜጠኛ ኦሎሞስት 10 ምናምን ዓመት ያ ማለት በጣም ብዙ ዓመት ነው የሰራው። ሁለቱም ወንድም እሱም በጣም ብዙ ዓመት ነው የሰሩት እና እንዴት ነው ሳይዘጋጅ መረጃ ሳያስተካክል እንዴት ነው ሳይዘጋጅ መጥቶ እንደዚህ ትክክል ያልሆነ ነገር እየሰራ? ይሄ ሁሉም ሰው የሚያውቀው ነገር ነው። ለእይታ ነው። ቲክቶክ ላይ ራሱ ሰርተዋል። ወንድሙ ደግሞ እዛ ሲዲሲ ስፖርት ራሳቸው የሬዲዮ ሾው ላይ ራሱ አቅርበዋል። እና ትርታ ኤዲቶሪያል የሌለው እየመሰለ ነው። ወዴት እየሄደ እንደሆነም አይታወቅም። የአሉላን ሁሉም ሰው ያየው ነገር ነው። አሉላ ወዴት እየሄደ እንደሆነ ግልጽ ነው። ከቲክቶከሮቹ ጋር ድብን ያለ ክርክር ውስጥ ይገባል። ከዛ ያን ነገር ለማሸነፍ ጥረት ማድረግ ነው። ሌላ ምንም የተጀመረ ሌላ ነገር የለም። ታዲያ ለምንድን ነው እንደዚህ የሚሆነው ነው? ሬዲዮ ጣቢያዎች ናቸው፣ ኤዲቶሪያል አላቸው። ኤዲቶሪያል እስካላቸው ድረስ ያን ነገር ለማስተካከል ደግሞ መስራት ግዴታ ነው። በቃ ማንም ሰው መረጃ ሳያስተካከል ሳይዘጋጅ መጥቶ ምንም አይነት ነገር መስራት ማይችልበት ሬዲዮ ጣቢያ ራሱ የሆነ ኤዲቶሪያል እስካለ ድረስ ፕሮፌሽናሊዝም ደግሞ በዛ ነው የሚታየው። ሁሉም ሰው የመሰለውን ነገር ተነስቶ ማውራትም አይችልም። ሁለተኛው ደግሞ አበበ ግደይ ያለፈው ሳምንት ነው። አበበ ግደይ some players make other players better. As a coach, you build a team. We had Olivier Giroud. I played with Olivier Giroud, and he was probably one player that was really, for me, an outstanding centre forward because he got the best out of me. በጣም ያስጠላ። በጣም እኔ በግሌ በጣም ያልወደድኩት ነገር ማለት እያወራ የነበረው የአርሰናል ጨዋታ ላይ ነው፣ የዮኬሬሽ ላይ ነው። ትችት ነው፣ እውነቱን ለመናገር ትችት ነው። ግን ትችቱም የሆነ መሬት የያዘ ነገር ቢሆን ጥሩ ነው እያለ የነበረው ዮኬሬሽ ለሌሎች ተጫዋቾች የአርሰናል ተጫዋቾች መስመር ወይም ስፔስ እየፈጠረ አይደለም ነው። ማንም ተጫዋች እሱን ስለያዘ ምንም አይፈጠርም አይነት ነገር ነው እያለ የነበረውና አለን ሽረር ያለው የሰራውን ቪዲዮ ደግሞ አየሁኝ እኔ ስካይ ስፖርት ላይ ምን ነው ስካይ ስፖርት ላይ ሰራውን አየውና በጣም እኔ ደግሞ በራሴ በግሌ በጣም ያናደደኝ በጣም የሚያስጠላ ነገር የነበረው ያን እንዴት አንድ ጋዜጠኛ ላለፉት 20 ዓመታት የሰራ ሰው መረጃ ሳያዘጋጅ ነገሩን በደንብ ሳያስተካክል መጥቶ እንዴት ሊያወራ ይችላል? ይሄስ ነገር ሸገር በጣም ትልቅ ነው። ኢትዮጵያ ውስጥ በጣም ትልቅ ከሚባሉ ኤፍኤም ጣቢያዎች አንዱ ነው። እንዴት ነው መጥቶ አይ ልክ ነው ብሎ ሊያወራ ይችላል? አለን ሽረር ይሄን እያለ ነበር። ራሱ አርቴታ ከወስታሙ ጨዋታ በኋላ ይሄ ነገር ልክ አይደለም ትችቱ በጣም በስቷል እያለ ነው። ከዛ አንድ ተጫዋቹ እየወጣ ቀይሮ ካወጣ በኋላ ጎል ባታስገባው እንኳን እያረክልን ያለው ነገር በጣም ትልቅ ነገር ነው እያለ ነበር። ይሄን አንድ ጋዜጠኛ ማየት ነበረበት። ከማንም ቀድሞ አይቶ ነው ለሌላ ሰው መረጃ መስጠት ያለበት እና ከሆስተሷ ጋር በሆስት የምታደርገው ልጅ ጋር በጣም እየተከራከረ ነበር። እንዴት ዮኬሬሽን ማንም ሊይዞ አይችልም አይነት ነገር እያወራ ነበር። ይሄም ያሳየው ነገር በጣም ግልጽ የሆነ ሳይዘጋጅ መጥቶ እያወራ እንደሆነ ነው። ሳይዘጋጅ መጥቶ ካወራ እንዴት ነው ጋዜጠኛስ ብለነው የሱ መረጃው ተከታትለን ልናየውስ ምንችለው? ይሄ ነገር ልክ ነው ወይ አግባብ ነው ወይ? ማን ነው እነዚህን ሰዎች የስፖርት ጋዜጠኞች ቆይ ተረጋጉ የሚላቸው? ቆይ ሰው የለም ወይ? እና በጣም የሚያስጠላ ነገር ነው። በጣም እልም ያለ በቃ አሮጋንሲ ነው እያየንባቸው ያለው። ላለመዘጋጀት ስለሚፈልጉ ማንም ሰው ግልጽ ነው። አበበ ግደይ ቁጭ ብሎ ሊያይ ይችላል። ያን ቸረሩን የስካይ ስፖርት ትንተና ሊያይ ይችላል። ዮኬሬሽ ምን አይነት ለአርሰናል ክለብ ምን አይነት ስፔሾች ለሌሎች ተጫዋቾች እድል እየሰጠ እንደሆነ ማየት ይችላል። ግልጽ ነው ይሄ ነገር። ይሄን ተከታትሎ የሚያይ ሰው ሊያይ ይችላል። ሶስተኛው ኤፍሬም
ኤፍሬም የማነ ወይ ፍቅር ይልቃልን ስተነትን ትንተናውን በትክክል አያስጨርሰውም ወይ ራሱ የረባት ትንተና አይሰጥም። ክርክር ነው ኦልዌይዝ። ትሪቡን ስፖርት ማንም ሰው ላይ ይችላል። ብዙ አመት ማየትም አያስፈልግም። መጀመሪያዎቹ አንድ ወራት ላይ በቃ ኤፍሬም ምን አይነት ትንተና እንደሚሰጥና ምን አይነት ሰው እንደሆነ ማየት ይቻላል። እና ጋዜጠኞቻችንን ማን ነው ተረጋጉ ሊልልን የሚችለው ሰው? የሆነ ሰውማ ተረጋጉ እስቲ መጀመሪያ መረጃ ሰብስቡ ማለት ይገባል። ይሄን ነገር ለማለት ነው። እናንተም እኔን ለማበረታታት ከታች ያለችዋን ሰብስክራይብ፣ ሼር ምናምን አድርጉ። እስቲ ለወዳጅ ዘመዶቻችሁ አድርሱ። በዚህ ሐሳብ በዚህ ጉዳይ ላይ ሌሎች ሐሳብ ያላችሁ ሰዎች ደግሞ ልታጋሩኝ ትችላላችሁ። ከዚህ ከታች ኮሜንት ላይ ጻፉልኝ። ወይ ትክክል ያልሆንኩትን ነገር በዛው ለማስተካከል ሞክራለሁ። ሲዲሲ ስፖርት፣ አበበ ግደይ እና ትሪቡን ስፖርት ኤፍሬም በቃ ልክ ያልሆነ ነገር ላይ ናቸው። መስመራቸው ትክክል እያደለም በጣም ንቀት ላይ ናቸው። ንቀት ብቻ አይደለም በደንብ ልክ ያልሆነ ነገር ነው በጣም እየሰሩ ያሉትና ይሄን ነገር ሃይ የሚላቸው ሰው ሊያገኙ ይገባል ባይነኝ።